ጋይስ እንዴት ናችሁ? ሰላም ሁሉ ሰላም ጋይስ አለው እግዚአብሔር ይመስገን። አይ ቲንክ ሚፓስ ቬሪፋይ ያደረጋችሁ ልጆች ልትኖሩ ትችላላችሁ። ቬሪፋይ ያላደረጋችሁም ልትኖሩ ትችላላችሁ። ከዚህ በፊት ስፔሻሊ አምና ብዙ ኤርድሮፖች ነበሩ ቴሌግራም ውስጥ። ከዛ በኋላ ሰው ታፕታፕ ኢዚ መኒ ነበር እና አንዳንዶቹ ከዛ በኋላ ሰው አሁን የኦንላይን ነገር ትንሽ ተዘናግቷል። አሁን በዚህ ሰዓት ይሁን እንጂ በጣም ብዙ ኦፖርቹኒቲዎች አሉ። ኦንላይን ላይም በጣም እየመጣ ያለው የዲጂታል ኢንፎርሜሽን ወርልድ በጣም ብዙ ኦፖርቹኒቲ ይዞ እየመጣ ነው ያለው እና ስፔሻሊ ትዕግስት ይፈልጋል። የኦንላይን ላይ የሚገኘው ገንዘብ እንደ ቀላል ነገር ይመስለናል እንጂ በጣም ትዕግስት ይፈልጋል እና በእያንዳንዱ በጣም ኮሚትድ ሆነን ያለንን ታስክ በአግባቡ ማስራት ይጠበቅብናል። አሁን ይሄ ሚፓስ ስንት ነው? ብዙ ሰው ነው ማለት እኔ ጋ አሁን ሬጅስተር አደረገው ወደ 9 ልጆች ኢንቪቴሽን 2 ሰው ብቻ ነው ማለት ቬሪፋይድ ያደረጉት። እነሱም ደግሞ ከአንድ ሰው 0.1 ኤምኢሲ ይህን ቶኬን ነው የሰጠኝ እና አንድ 0.1 ኤምሲ ማለት 100 ብር ኢትዮጵያን 100 ብር 100 ብር ማለት ነው እና ይሄን እንደ ቀላሉ በጣም የሚሰራ እንደ ቀላሉ የሚገኝ ነገር ነው። ይሄን ደግሞ ለማድረግ ምንድነው የሚደረገው? ምንድነው ማድረግ ያለብን? አንዳንዴ ይሄ እኛ ቬሪፋይ አድርጋችሁ ከሆነ ከ24 ሰዓት እስከ 72 ሰዓትም እየቆየ ስለሆነ እሱን ደግሞ በትዕግስት ጠብቁ እላለሁ። ሌላ ነገር ደግሞ ማድረግ ያለባችሁ ይሄን አፕሊኬሽን ሊንክ ተልኮላችሁ ሬጂስተር ስታደርጉ ከዛ በኋላ ምንድነው የምላቸው የተለያየ ነገር ኢንስቶል አድርጉ ይላል። ስልካችሁ አንድሮይድ ከሆነ አንድሮይድ፣ ኮምፒውተር ላይ ኢንስቶል የምታደርጉ ከሆነ ኮምፒውተር ላይ፣ iOS ነው ወይስ አፕ ስቶር የሚለውን አይፎን ላይ ኢንስቶል የምታደርጉ ከሆነ እዛ ላይ ኦፕሽኖች አሉ። ኢንስቶል ታደርጉና እንደገና ሎጊን ትላላችሁ። ሎጊን ስታደርጉ ምንድን ነው የምታደርጉት? ሎጊን ስታደርጉት መጀመሪያ ሊንኩን ሬጂስተር ያደረጋችሁን ኢሜይል እና ያን ፓስወርድ ታስገቡ፣ ዳይሬክትሊ ትገባላችሁ። ልክ ዳይሬክትሊ ኢንስቶል አድርጋችሁ እንደገባችሁ ምንድን ነው የሚሰጣቸው? ዌልካም ሪዋርድ 1 ኤምሲ ይሰጣቸዋል እና ቶታሊ ስቴክ ያደርጋል። እሱን ነገር ደግሞ ምንድን ነው በየቀን ማይን ያደርጋል ማለት ነው። ስቴክ ተደረገ እና ከዛ በኋላ ምንድን ነው በየቀን ሪዋርድ ለእናንተ ለመስጠት ይቆያል። ስለዚህ ከዛ በኋላ ቬሪፋይ ከተደረገ በኋላ ሊንካችሁ ይከፈትላችኋል። ቬሪፋይ ለማድረግ ምንድን ነው የምታደርጉት? እሱ ራሱ ሎጊን አድርጋችሁ ፓስወርድ እና ኢሜይላችሁን አስገብታችሁ ከጨረሳችሁ ወደታች ወርዶ ቬሪፋይ ይላል። ቬሪፋይ ሲል ደግሞ 12 ኖሜኒክ ወይስ ሪካቨሪ ፍሬዝ የምንላቸው 12 ወርዶች አሉ እና ያን 12 ወርዶች ኮፒ አድርጉና ቴሌግራም ሜሴጅ ውስጥ አስቀምጡ፣ ወይስ በስክሪፕት ወረቀት ላይ በኦርደር ጻፉ። 1 2 3 4 5 እስከ 12 ያስገቡና ከዛ በኋላ ምንድን ነው የምታደርጉት? ኔክስት ስትሉ ያ ወርዶች ይጠይቃል። ፈርስት ወርድ ምን ነበር፣ ሴኮንድ ወርድ ምን ነበር፣ ፎርዝ ምን ነበር ያለ ይጠይቃችኋል። ያን በአግባቡ ከሞላችሁ ወደ ኔክስት አሁን እንደሚሆነው መጀመሪያ ፔጅ ላይ የሆነ ምን ነበር ወደ ሬክታንጉላር አይነት ነገር የላይሰንስ የምትጠቀሙ ከሆነ ናሽናል አይዲ የምትጠቀሙ ከሆነ ፓስፖርት የሚጠየቁ ከሆነ እሱን ይጠይቃችኋል። እሱን በአግባቡ ፎቶ አንስታችሁ ታስገቡና ቬሪፋይ ታደርጋላችሁ። ቬሪፋይ ስታደርጉ ከሆነ ከዚህ በፊት የክሪፕቶ ዋሌት ኤክስቼንጅ ቬሪፋይ ያደረጋችሁ ልጆች ታውቃላችሁ። ሌሎቹም ደግሞ ያሰግራቸዋል። እሱም ደግሞ ኖድ ዩር ሃይድ ካለ ጭንቅላታችሁን ማንቀሳቀስ፣ ኦፕን ዩር ማውዝ ካለ አፋችሁን ከፍታችሁ መዝጋት፣ ብሊንክ ዩር አይዝ ካለ አይናችሁን ከፍታችሁ መጨፈን፣ ተርን ቱ ዘ ሌፍት ካለ ወደ ጭንቅላታችሁ ወደ ግራ፣ ተርን ቱ ዘ ራይት ካለ ወደ ቀኝ እያረጋችሁ በአግባቡ ይወስዳል። ከዛ ከወሰደ ሰክሰስፉሊ ብሎ ምን ይላል? አንደር ሪቪው ይላል። ስለዚህ እስከ ማክሲማም 72 ሰዓት ሊቆይ ይችላል። ስለዚህ ይህን በጣም አሪፍ ፕሮጀክት ስለሆነ በአግባቡ እንዲሰሩ አደራ እላለሁ። መልካም